ሰላም ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። ከዚህ በፊት ስለ አይሲ ኔትወርክ ፕሮጀክት የሆኑ 6 እንደነበሩ ከነዛ ደግሞ ዶክተር ኤክስ ኦልሬዲ ሊስት ተደርጓል በማይሆን ዋጋ ማለት ነው። ሁላችሁም ታውቁታላችሁ ብዬ አስባለሁ። ሌላ ነገር ደግሞ ከዶክተር ኤክስ ቀጥሎ ደግሞ ክሪፕቶ ማየርስ የሚባለው ኬዋይሲ እና እንዲሁ ደግሞ ዋሌታችን ኮኔክት እንድናደርግ ጠይቆን ነበረ። ሁሉ ነገር ጨርሰናል። አሁን ጁላይ 5 እንግዲህ ቶከን ዲስተርቡት እንደሚያደርጉልን ነው የተናገሩት ማለት ነው። ሲልስ እንዲ ደግሞ ላስት ዊክ እንግዲህ ኬዋይሲ ጠይቆን ነበር። እሱንም ኮምፕሊት አድርገናል። በዛሬ ቪዲዮ ደግሞ ወደ ኮንፍሉዌንት ዴይሊ የምትሰሩ ሰዎች ካላችሁ ቼክ ሲታደርጉ ወይ ደግሞ ማይኒንግ ቼክ ሲታደርጉ ኬዋይሲ እያለ ስለሆነ ኬዋይሲን ኮምፕሊት እናደርጋለን ማለት ነው። በነገራችን ላይ ከአይሲ ኔትወርክ ፕሮጀክት ብዙ አትጠብቁ። ለምን ዶክተር ኤክስ ላይም አይተናል እና ያው የጀመራችሁ ሰዎች ወይ ደግሞ እየሰራችሁ ያላችሁ ሰዎች ኮምፕሊት እንዲታደርጉ የምን ነው እንጂ ብዙ ተስፋ የሚሰጥ ፕሮጀክት ወይ ደግሞ ኤርድሮፕ አይደለም። በዛሬ ቪዲዮ እንግዲህ ኮንፍሉዌንት ላይ ኬዋይሲን እንዴት ኮምፕሊት እናደርጋለን የሚል ያው ለመረጃ አይን ነው እንጂ ሁሉ ነገሩ ፕሮሴሱ ሁሉ አንድ አይነት ነው ከዶክተር ኤክስ እንዲሁ ደግሞ ክሪፕቶ ማየርስ ጋር። ለምን የአንድ አይሲ ኔትወርክ ፕሮጀክት ስለሆኑ ኬዋይሲ ሁሉም ነገራቸው ተመሳሳይ ወይ ደግሞ ሲሚላር ናቸው ማለት ነው። በዛሬ ቪዲዮ እንግዲህ ኬዋይሲ ኮምፕሊት እናደርጋለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ፋሚሊ ሆኑ። በየጊዜው አዳዲስ ነገሮችን እኔም አፕዴት አደርጋችኋለሁ። ቪዲዮን ደግሞ ላይክ እና ሼር አድርጉ ይላችኋለሁ። ቀጥታ ወደ ቪዲዮ እንሂድ። እንግዲህ ቤተሰብ እዚህ ጋር ኮንፍሉዌንት ክሊክ ስታደርጉ ወይ ደግሞ ዴይሊ ማይኒንግ ለማድረግ ስትገቡ እዚህ ጋር ኬዋይሲ ይላችኋል። እዚህ ጋር እንደምታዩት እቺ ቦታ ላይ አይ አግሪ ዊዝ ኮንፍሉዌንት ኬዋይሲ ተርምስ ኤንድ ኮንዲሽን ይላል። እሷን አንዴ ክሊክ እናደርጋታለን ማለት ነው። ከዛ ኮንቲኒው እንላታለን። በጣም ቀላል ነው። እንዲሁ ደግሞ ተመሳሳይ ናቸው ብዙ የአይሲ ኔትወርክ ፕሮጀክቶች ቅድም እንደነገርኳችሁ። ከዛ ኮንቲኒው እንላለን። እዚህ ጋር እንግዲህ ካውንትሪያችሁ ወይ ደግሞ ሀገራችሁ ነው የምትመርጡት። ያው ኢትዮጵያ ከሆናችሁ ኢትዮጵያ፣ ሌላ ሀገር ከሆናችሁ ደግሞ ሌላ ሀገር ነው የምትመሉት። ከዛ ኢትዮጵያ፣ ከዛ ኮንቲኒው ይለዋለሁ። እዚህ ጋር ማወቅ ያለባችሁን ነገሮችን ያስቀምጦላችኋል ማለት ነው። አንደኛ ቢፎር ፕሮሲዲንግ ፕሊዝ ፎሎ ዚስ ጋይድላይንስ ፎር ሰክሰስፉል ኬዋይሲ ፌስ አውተንቲኬሽን ይላል። አንደኛ ሜክ ሹር ዩ ሃቭ ሃይ ኳሊቲ ቪዲዮ ይላል። ሃቭ ጉድ ላይቲንግ ይላል። ሃቭ ክሊር ባክግራውንድ ይላል። ኖ ዳርክ ፎቶስ ይላል። ኖ ብለሪ ኦር ፎጊ ቪዲዮስ ይላል። ክሊን ካሜራ ሌንስ ይላል። እነዚህ ነገሮችን ሬዲ ካደረጋችሁ በኋላ ከስር አይ ኮንፈርም ዛት አይ ዊል ፎሎ ዘ ክራይቴሪያ የሚለውን ክሊክ እናደርግና ኮንቲኒው እንላታለን ማለት ነው። ቀጥታ ምን ያደርገናል? ወደ ሌላ ብሮዘር ወይ ደግሞ ሪዳይሬክት ያደርገናል ወደ ሌላ ታፕ ማለት ነው። ታፕ ላይ ሪዳይሬክት ያደርገናል ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት ሎዲንግ እያደረገ ነው። አፕሊኬሽን ቬሪፊኬሽን ይላል። እንጠብቀዋለን ማለት ነው። እዚህ ጋር እንደምታዩት እንግዲህ እዚህ ጋር እንደምታዩት ከስር ይጽፋል ሙቭ ክሎዘር ቱ ዘ ካሜራ ይላል። እንደዚህ ክሎዝ ታደርጉታላችሁ። ከዛ ይኸው እንደዚህ ክሎዝ ታደርጉታላችሁ። ፕሊዝ ዶንት ሙቭ ይላል። ከዛ በኋላ ይኸው አክሰፕት አድርጓል ማለት ነው። ከዛ እንደምታዩት እንግዲህ ምን ያደርጋል? ተርን ራይት ይላል። ራይት ይላል። ይኸው ከዛ ስትሬት ይላል። ከዛ ወደ ላይ ይላል። ከዛ ስትሬት ይላል። ከዛ ተርን ሌፍት ይላል። ከዛ ስትሬት ይላል። ጨረስን ማለት ነው። በጣም ቀላል ስቴፕ ነው እና ፊት ወይ ደግሞ ፌስ አውተንቲኬሽን ነው። ከዛ በኋላ ቬሪፊኬሽን ኮምፕሊትድ ይላል። ኮንግራቹሌሽን ዩ ሃቭ ሰክሰስፉሊ ኮምፕሊትድ ዩር ኬዋይሲ ዩር አይደንቲቲ ኢዝ ናው ቬሪፋይድ ይላል። እንግዲህ ቤተሰብ ምንድነው ብዙ ሰዎች እንግዲህ ከስር የሚጻፈውን ነገር አትከታተሉ። ለዛ ነው ብዙ ልጆች እምቢ ያለ ምናምን ስትሉ ነበር። ለሲልስ እንዲም እንዲሁ ደግሞ ክሪፕቶ ማየርስም ኬዋይሲ አስቸግሮናል ስትሉ ነበር እና ያ ነገር የሆነበት ምክንያት ከስር የሚጻፈውን ነገር በደንብ እንድትከታተሉ ይላችኋለሁ። ከዛ ኮንቲኒው ይለዋለሁ። ከዛ በኋላ እዚህ ጋር እንደምታዩት እንግዲህ ማይን አደርጋለሁ ማለት ነው። ከዛ በኋላ ኬዋይሲውን በዚህ መልክ ኮምፕሊት እናደርጋለን ማለት ነው። እንዲሁ ደግሞ እዚህ ታክሶች አሉና ታክሶች ውስጥም ገብታችሁ እነዚህ ነገር ኮምፕሊት አድርጎ እንግዲህ በቅርብ ጊዜ ይሄም ሊስት የሚሆን ይመስለኛል። ሌላ ነገር ደግሞ ምንድነው ኬዋይሲ ኮምፕሊት ማድረጉን ወይ ደግሞ ኬዋይሲ ኮምፕሊት መሆኑን እርግጠኛ የምትሆኑበት እዚች ጋር ራይት መሆኑን እርግጠኛ ቼክ አድርጉት። ራይት ካልሆነ እንግዲህ ኬዋይሲ በትክክል አክሰፕት ያላደረገ ማለት ነው። ያለው ነገር በዚህ መልክ ነው። በጣም ቀላል ስቴፕ ነው። ከዚህ በፊት ዶክተር ኤክስ ላይ የሰራችሁ ሰዎች ካላችሁ ቀላል ስቴፕ ስለሆነ በዚህ መልክ ስሩ እላችኋለሁ። ያለው ነገር እኔም ተከታትዬ አፕዴት አደርጋችኋለሁ።
ጀነራሊ የአይሲ ኔትወርክ ፕሮጀክት ላይ ብዙ ተስፋ እንዳይኖራችሁ ሌላ ኤርድሮፖች ላይ ትኩረት ቢሰጡ አሪፍ ነው ብዬ አስባለሁ። ምናልባት የጀመራችሁ ሰዎች እንድትሰሩ ነው እንጂ ብዙ ተስፋ የሚሰጡ ኤርድሮፖች አይደሉም። በሌላ ቪዲዮ ምንም አዳዲስ ነገሮችን አፕዴት አደርጋችኋለሁ። ቴንኪው። መልካም ጊዜ